ሁላችሁም የመጣችሁ በሙሉ ወደ መድረክ ቀስ ብላችሁ በሰልፍ ወደ መድረክ ለፎቶ ፕሮግራም ቀስ እያላችሁ ደስ በሚል መንፈስ ቀስ እያላችሁ ቀስ ስቴጁ ወደኋላ አራት ፋሚሊዎች ሴኩሪቲ ባለው ወደኋላ ሲጋ ቲክቶከሩም አለው እያለ ነው። እሺ በነገራችን ላይ ይህ ቤተሰብ ገና ታሪክ የሚሰራ ቤተሰብ ነው። እጅግ በጣም ደስ የሚል ጊዜ ያሳለፍን። ሁላችሁም ወደኋላ ትንሽ ጠጋ በሉ። ሁላችሁም ወደኋላ ሴኩሪቲ ዘፈኑ ክፈቱ። ዲጄ ግማሽ ድረስ ነው የመጀመሪያው ኤፒሶድ። ኮስተር ብላችሁ እንደሚቆርሱ እሷ አካባቢ ፈገግታ ያስፈልጋል። ደስታ ማሳየት አለብን። ደስ ያለው ብቻ እስኪ አንዴ ደስ ያለው ፈገግ ያለ ፊት ያሳያል። ደስታችሁን በደንብ አድርጋችሁ እንድታሳዩልን ወደዚህ በመቀጠል ደግሞ ሰብሰብ በሉ። ጠጋ ያላችሁ የወደኋላ ዝግጁ ነን ለዚህ ታሪካዊ ፎቶ በኢትዮጵያችን ላይ አዲስ ታሪክ የሚሰራበት ከፊት ተንበርከኩ። ህፃናት ተንበርከኩ ከፊት ለፎቶ። ሁላችሁም ከፊት እየተንበረከካችሁ ትንሽ ለፎቶ አክብራት እንግዲህ በትራንስሌሽን ላይ ወደፊት የተባቸው እሺ አሁን ሁላችንም አራት እናሳያለን። አራት ሁለት በዚህ አራት በዚህ የአራት ፋሚሊዎች ከበባ የሚነገራቸውን ያደምጣሉ፣ ይሰማሉ። ስለዚህ ቀስ ያላችሁ እባካችሁ ወደዚህ የአራት ፋሚሊዎች ወደዚህ ቀስ ያላችሁ በደረጃው ጋር የአራት ፋሚሊዎች እባካችሁ አንዴ ቦታ ነው ሴኩሪቲ ፕሊዝ መድረክ ላይ ያሉትን ቀስ ያላችሁ አስወርዱልኝ ከይቅርታ ጋር። ሴኩሪቲ ዚመር ሴኩሪቲ እናመሰግናለን።
አካዳሚ እንዴት መቀላቀል እችላለሁ ብዬ ቁጭ ብዬ ያሰብኩኝ ነበር። ኦኬ የአዶናይ ቲክቶክ አካዳሚ መቀላቀል ከፈለጋችሁ አሁን ገና ላውንች ያልተደረገ ምርቃት ነው ይሄ ጋይስ። ስለዚህ ለአዶናይ ቲክቶክ አካዳሚ እና ሻርክ ታለንት ማኔጅመንት መመዝገብ ከፈለጋችሁ ወደ አዶናይ ቲክቶክ ፔጅ ሄዱና ሊንክ አለ። ያ ሊንክ ክሊክ በማድረግ ኢሜይላችሁን፣ ስልክ ቁጥራችሁን፣ ስማችሁን፣ ያላችሁበት ሀገርም ዲያስፖራ ከሆናችሁም እንደዛው፣ ሀገር ቤት ከሆናችሁም በአካል መሰልጠን የምትፈልጉ ከሆነ አዲስ አበባ መሆን አለባችሁ። ግን ደግሞ መታችሁ መማር የማትችሉ ከሆነ ደግሞ ያው ኦንላይን ስልጠና አዘጋጅተናል ማለት ነው። የኛ ዓላማችን ምንድነው ጋይስ? ቲክቶክ ላይ ቫይራል እንድትወጡ፣ ቫይራል ከወጣችሁ በኋላ ደግሞ እንዲያው ወደ ወንድሜ ነው ማስረክባችሁ። ሻርክ ታለንት ማኔጅመንት ተረክቦ እንግዲህ ሻርክ ነው እንግዲህ ቢዝነሶች የሚያመጣላችሁ ወደዛ ማርኬት ፕሌስ ወደዛ ገዢና ሻጭ መሀል የሚያስገባችሁ ሻርክ ነው። ከስራችን በጣም ብዙ ቢዝነሶች አሉን። በጣም ታላላቅ ቢዝነሶች አሉን። ስለዚህ ኢንፍሉዌንሰሮች ሆናችሁ ከ100,000 በላይ ፎሎወር ካላችሁ ሻርክ ታለንት ማኔጅመንት እናንተ ለማገዝ ዝግጁ ነው። እስከ 100,000 ፎሎወር እስከምትደርሱ ደግሞ አዶናይ ቲክቶክ አካዳሚ በደንብ አሰልጥኖ በሳምንትም ይሁን በ2 ሳምንት ወይም በወር እንድትገቡ ያግዛችኋል ማለት ነው። ይህ ነው እንግዲህ። ቴንክ ዩ ሶ ማች ጋይስ። እሺ ጥያቄ በዛው። እሺ እጅግ አድርገን እናመሰግናለን። የኬክ ፕሮግራም አለ ኤምሲ ዋን ከይታ ጋር የዛው እንደሆነ የኬክ ፕሮግራም እየገባ ነው። ስለዚህ ታሪካዊ ቀን ስለሆነ ቀኑን ማክበር እንፈልጋለን። የአዶናይ አድናቂዎችም ከአዶናይ ጋር ፎቶ ይኖራቸዋል። ቀስ በቀስ ወደዚህ የምጋብዛቸው የአዶናይ ቤተሰቦች ይኖራሉ። ምሽት ታሪካዊ ምሽት ነው ስትል እንዲሁ ዝም ብለን አይደለም። ያማረ የስኬት ቆይታ እንዲሆን ኮንግራቹሌሽንስ አዶናይ ቲክቶክ አካዳሚ ይላል። እጅግ አድርገን እናመሰግናለን። ምናልባት እነ ቶሚ እያዩዋቸው ነበር። ብዙ የአዶናይ ቤተሰቦች፣ ወዳጆች፣ ጓደኞች አሉ። ይህን ስኬት አብረው እንዲቆርሱ ወደዚህ እንድንጋብዛቸው 2-3 ሰዎች ይኖራሉ። ይሄን እድል ራሴ ከምጠቀመው ለአዶናይ ሰጠው ምን ይመስላችኋል? አይደል? አዶናይ ወደዚህ 2-3 ሰው ቤተሰቦች መጋበዝ ይችላል። የመጀመሪያዎቹ ቤተሰቦቹ ከፊት ለፊት የተቀመጣችሁትን እናቱን፣ አባቱን፣ እህት ወንድሞቹን ወደ መድረክ እሺ፣ ቀስ ያላችሁ ካሜራዎች እንዳታስቸግሩ፣ ካሜራማኖች አንድ በአንድ ስንጠራ እሺ፣ ወደዚህ ሙዚቃው ደመቅ ይላል። ዩኒሴፍ ይህ ፕሮግራም ሊሳካ አግዞናል። እጅግ አድርገን እናመሰግናለን። ይህ ቤተሰብ ትልቅ ታሪክ እየሰራ ያለውን ጀግናውን አዶናይን ያመጣልን ቤተሰብ ነው። ዋካችሁ በደንብ አድርጋችሁ አመስግኑልኝ። ማከታተል እንቆጥሩ። ወንድሙ ቲክቶክ ጀምሯል። ሁላችሁም ፎሎ አድርጉት። ማቱሳ ይህ ማከታተል እንቆጥሩ። አዶናይ አክብራችሁ የመጣችሁ ኢንፍሉዌንሰሮች ቶማስ፣ ራስ ናቲ፣ አይሶ ኢትዮጵያ ሁላችሁም ወደፊት ስማችሁ የሚያጠጠር ወንድሞቹ ሰፖርት ኮንተንት ክሬተርስ ወደፊት ሙሴ ሰለሞን የአዶናይ
አካዳሚ የቲክቶክ አካዳሚ በይፋ የተመረቀ ነው። ይህን ደግሞ ወላጆቹ ቤተሰቦቹ በተገኙበት በደማቁ ያስመረቅን ነው። ዝግጁ ናችሁ ወይ? ቴክ ለመቅረስ ዝግጁ አይሰማኝም። ዝግጁ ናችሁ ወይ? ናቢ አንተ ና አንተ ይኸው ማከታተሉን ቀጠልኩ። ከትላንት ጀምሬ ፎቶ ያነሱ አሁን የአዶናይ ቲክቶክ አካዳሚ አክብራችሁ የመጣችሁ በሙሉ ስለመጣችሁ እያመሰገንን ኬኩ ከመቆረጡ በፊት ያስፈልጋል። እዚህ ውስጥ ያለ በሙሉ እዚህ ውስጥ ያለ ሁሉ አዶናይን የፈለገ ሁሉ ወደ መድረክ ወጥቶ የጋራ ፎቶ ይነሳል። ሁላችሁ ቀስ በቀስ ወደፊት ወደ መድረክ ውጡልን ለፎቶ። ሳሚ ከዛ በፊት ቆይ አንድ ነገር ይቀረናል። ይህ ጉዞ ቀላል አልነበረም፣ ብዙ ተደክሞበታል። ይህ ቀን ደግሞ የተሳካ ያማረ እንዲሆን ቤተሰቦች፣ ወላጆች ደስታው እጥፍ ድርብ ነው የነሱ አይደለ? ምን ተሰማቸው የሚለውን ጠይቀን ወደ ኬኩ እናመራለን። ከእናት ልጀምር ወይስ ከአባት? ኦኬ ከማን ጀምር? ኦኬ በባቢን ጀምር። እዚህ ጋር ችግር የለውም። እሺ ባቢ ታይተሰሚከ ምን ተሰማ? እንኳን ደህና መጣችሁ ለአዶናይ አካዳሚ እና ልጄ እዚህ ደረጃ ስለደረሰና ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሀሳብ ለመምጣት በጣም ኮርቻለሁ። እንግዲህ ይህ ጊዜው የእናንተ ነው። እንዲሁ ተባብራችሁ ተጋግዛችሁ የምታድጉበት ዘመን ይሁን። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለ። አመሰግናለሁ። ልጄ እወድሃለሁ። አሁን ወደ በአጭር ቃል የተሰማሽ ብቻ በአጭር ቃል የአዶናይ አካዳሚ በጣም ደስ ብሎኛል። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከ444 ፋሚሊ ሲስተር ሲስተር እንዴት እንደምታምሪ ሊበላታቸው ሰላም ትባላለች። እንግዲህ ምን ተሰማሽ? በጣም ደስታ ሁሌ ፍራቴ ነው። እሺ ወደዚህ ላምጣው። ወዴት ማትፈላ መጀመሪያ መናገር እፈልጋለሁ። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔጋቲቪቲ is just unbreakable, is just unstoppable። በጣም ጀግና ወንድም አለኝ። no one can influence me። እዚህ ጋር ያለ ከጎኔ no one መቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዛ my brother is here እኮራበታለሁ። ሁልጊዜ ከመሬት አስይዞ like እዚህ ሲደርስ ለራሱ ሁልጊዜ ነው የሚገርመኝ እና I'm really proud of him። ሁልጊዜ እንደተደሰተ ነው እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት አለ ከፍ ያርግልኝ። ሁልጊዜ እሱ ነው ጸሎቴ፣ ጠዋትም ማታም። በጣም የምወደው እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር ቤት ይባርክ። ወዳለሁ
እሺ እባካችሁ ካሜራማኖች ደስ ይላል አይደለ? ንጹህ ፍቅር፣ ቤተሰብ፣ መተሳሰብ እንዲህ በመድረክ ላይ ደግሞ ሲነግስ እጅግ በጣም ደስ ይላል። እባካችሁ በድጋሚ ይህን ቤተሰብ አመስግኑልኝ። እሺ አሁን ወደ መጨረሻ መርሃ ግብር ላልፍ ነው። አንድ ሰው ብቻ እድል እሰጣለሁኝ። ያው ስሜት ይነካል፣ ይከብዳል፣ ግን ይህ ሰው የወጣቶች ምሳሌ ነው፣ ምልክት ነው፣ ተስፋ ለኳሽ ጀግናችን ነው። እባካችሁ በደንብ አድርጋችሁ አዶናይ አመስግኑልን። እዛ ጋር ዲቻ ቦይስ ምንድን ነው ነው እንጂ ዲቻ ቦይስ ዴ የቤተሰብ ጊዜ ነው። እሺ ዲቻ ቦይስ እጅግ አድርገን እናመሰግናለን። ለአንድ ሰው ብቻ ስሜታቸው እንዲገልጹ እድል እንሰጥና በዚሁ ፕሮግራማችንን ጠቅለል እናደርጋለን። የዛሬው ፕሮግራም ሊሳካ በነገራችን ላይ በጣም በርካታ የሶሻል ሚዲያ ኢንፍሉዌንሰሮች ትልቅ አበርክቶ አላቸው። ሙሴ ሰለሞንን እናውቀዋለን። የሆነ ነገር እንዲል እድል እንስጥና ወደ ቀጣይ ጉዳዮች እንቀጥላለን። እንኳን ደህና መጣችሁ። አዶናይ እኔ አም ቬሪ ሃፒ እዚህ በመድረሱ አዶናይ ከማንም በላይ አዶናይ ኢዝ አ ፍሬንድ ሲል አዶናይ ኢዝ አ ብራዘር ቱ ሚ ከሁሉም በላይ እንደ ኮንተንት ክሬተር ደግሞ ወጣት መውረዱ ነው የምንረዳዋለን እና አም ቬሪ ፕራውድ እና ሂዝ ሰምዋን ቬሪ ፕራውድ ኦፍ በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው አዶናይ። በጣም ለእኔ ፐርሰናሊ ደግሞ ታውቃላችሁ በጣም አግዞኛል በብዙ ነገር። ቴንክ ዩ ቬሪ ማች። በዚህ ሁሉ ሰው ፊት ማለት ፈልጋለሁ። ቴንክ ዩ ሶ ማች። ከዛ በላይ በጣም አም ፕራውድ ኦፍ ዩ ማን ደግሞ አይ ቢሊቭ ዩ አዶናይ በጣም ከዚህ በላይ ፖቴንሻል ያለው ሰው ነው። እውነት የምሬ ነው የምላችሁ። ይሄን ያው ለመሰከስ ምናምን አይደለም የምር ስለማምንበት ነው። በጣም ትልቅ ቦታ ደርሶ ደግሞ ከዚህ በላይ እንደሚያኮራ እናውቃለን። እንደ ሀገር ብዙ ነገር አድርጎልናል። እንደ ወጣት ብዙ ነገር እንደ ኮንተንት ክሬተር አግዞናል። ከዚህ በላይ ይደርሳል። ደግሞ ሁሉም ሰው ያምንብሃል። ይሄን ነገር የምልህ እንደኔ ብቻ ሳይሆን እንደ ጓደኞች እንደ ህዝቡ ነው የምነግርህ። ፒፕል ቢሊቭ ዩ በደንብ ሰዎች ያምኑብሃል። ትልቅ ቦታ እንደምንደርስ ያምኑብሃል ሰዎች። በጣም ትንሽ ሰዎች ትንሽ ነገር ይሉ ይችላሉ። ትንሽ ሰዎች ግን ሁሌም ትንሽ ነው ቢሆኑት። ፕራውድ ኦፍ ዩ ማን። ከዚህ በላይ ብዙ እጅግ አድርገን እናመሰግናለን። በመጨረሻ ለአንድ ሰው ብቻ ድምፅ ናት። እድል ስለተሰጠኝ እጅግ በጣም የማመሰግነው። አዶናይ እንግዲህ ከካናዳ እንደመጣ እኔ ጋር ሲገናኝ ማለት ነው ብዙ ምክር እየመከረኝ ነበር። ኢቨን ፀጉሬን ልቆረጠው ነው ምናምን እያልኩት ነበርና ፀጉርህ በረከት ነው፣ ሶሻል ሚዲያ ለየት ማለት ይፈልጋል ምናምን ብሎ ይመክረኝ ነበርና እስቲል ከአንድ ዓመት በላይ ለመቆረጥ ካሰብኩ በኋላ እስካሁን አቆይቼዋለሁና በረከቱን ማግኝቼበታለሁ። የዛኔ እንግዲህ አዶናይ የሚተባበበት ታይም ላይ ነበር በጣም እና የቲክቶክ ክሬቲቭ አዋርድ ይፋ ሲደረግ ማለት ነው የማሸነፍ ይመስላል ምናምን እያለኝ ነበር። በሞቲቬሽናል ዘርፍ 100% ታሸንፋለህ አልኩት። አይ ቤስት ቲክቶከር የዓመቱ ምርጡን አሸንፋለሁ አለ። አይ እሱማ ታስብ አይመስለኝም አለው ነው ግን አላውቅም አልኩት። ማለት በዛ ታይም እንዴት ነው የዓመቱ ምርጥ መሆን ይቻላል? በጣም ከባድ ነበር። የዛኔ እየተደረገ ነበር የሚሰሩት ቪዲዮ ደስ አይልም ነበር። ግን እኔ ከድሮ ጀምሮ ቢያንስ 3 ዓመት ይሆነኛል እሱን ስከታተለውና የምክር ቪዲዮዎችን ከአንዳንድ ነው የምሰማው። መክሮኝ ሂዶ ምናምን ቪዲዮ ፖስት ሲያደርግ የምክር ከሆነ እሰማለሁ። በቃ ከአንዳንድ ጠብ የሚል የለውም። ምክሩ ለእኔ በጣም ያገዘኝ የጠቀመኝ ነገር ስለሆነና ሞቲቬሽናል ታሸንፋለህ የለውም እርግጠኛ አይደለሁም። እርግጠኛ ነኝ አሸንፋለሁ ምናምን ነገር አለ። ከዛ 3 ሚሊዮን ፎሎወር ደግሞ በጣም በአጭር ጊዜ ውስጥ እገባለሁ ምናምን ብሎኝ ተወራርደን ነበርና ከተሸነፍ ፀጉሬን እቆረጣለሁ ብዬው ነበር። 700,000 መጨመር ይጠበቅበት ነበር በ15 ቀን ውስጥ ማለት ነው። ከዛ ፀጉሬን እቆረጣለሁ አልኩት። አይ በፀጉር አትቆረጥ ትሸነፋለህ ምናምን ይለኛል። ፀጉሬን እቆረጠው አይፈልግም እና አይ ችግር የለውም አልኩት። ግን ባነሰ ጊዜ ውስጥ በ10ኛው ቀን ብቻ 3 ሚሊዮን ፎሎወርስ ገባ። ከዛ በቃ ተሸነፍ። እንግዲህ ቀይርልኝ አልኩት። ቅጣቱን ቀይሮልኝ ጎዳና ላይ ወጥቼ ጎዳና ያሉ ልጆችን ፀጉሮችን ሰርቼ ምናምን
ልብሳቸውን ቀይሬ በዛ ቅጣቱ ተቀየረልኝና እያንዳንዱ ነገር ያዶናይ ማለት ነው። እያንዳንዱ ነገር አጋጣሚ አይደለም። እያንዳንዱ ነገር ማለት ለቲክቶክ ወደ ኢትዮጵያ መምጣቱ እጅግ በጣም ደስተኛ ነኝ። እኔ ራሴ ያተረፍኩበት ነገር አለ፣ ግን ለአብዛኛው ሶሻል ሚዲያ ኢንፍሉዌንሰር በሙሉ እንዴት ቪዲዮ ፖስት እንደሚደረግ በአንድ ቀን በጣም ብዙ ቲክቶከር በሳምንት 2 ቪዲዮ አንድ ቪዲዮ ነበር ፖስት ሲያደርግ ማቀው ነኝ። አሁን ግን እንደዛ አይደለም፣ ተቀይሯል። የቲክቶክ ኮምፕሊትሊ ማለት ነው። በሱ ምክንያት ነው፣ ምንም ጥያቄ የለውም 100%። ስለዚህ ሁሉም አሁን በጣም እያደገ ነው። በሱ ደግሞ ቲክቶክ አዶናይ ቲክቶክ አካዳሚ በመምጣቱ ደግሞ ብዙዎቹ እድለኛ ይሆናሉ፣ ብዙዎች ላይፋቸው ይቀየራል ብዬ አስባለሁና እጅግ በጣም ደስ ብሎኛል። በጣም ነው የምኮራበት ወንድሜ፣ እጅግ በጣም እጅግ አድርገን እናመሰግናለን። ወንድማችን የአራት ፋሚሊ ዋና ነው። ይህን ነገር እስኪ በእናትህ እድል ለሱ ይሰጥ። በጣም በቃ ጋይስ ፈርቻለሁ በጣም ማለት ኦኬ ጋይስ በጣም ፈርቻለሁ፣ ግን እዚህ ጋር ፍርሃት እንዲለቀን ሁሌ የሚያስተምረን የእሱ ደጋፊ ነኝ። ወርቀዘብ ፎርፎር እባላለሁና ይህንን ማይክ ያዝኩት ፎርፎር ፋሚሊ እዚህ መገኘት ያልቻላችሁ በስደት ያላችሁ ሁሉ ጊዜ እንደ ወንድማችሁ አይታችሁት ማለት በስልካችሁ መስኮት የምትመለከቱን ማርያምን ተንበርክኬ በጣም አመሰግናችኋለሁ። በጣም ትልቅ ክብር አለ። አብረን ነው የምንውለውና አካውንቱ ዋርኒንግ ሲገባበት እግዚአብሔርን በጣም ማለት ከወንድምም በላይ ወደዋል አዶናይ እዚህ መገኘት አልቻሉምና እናንተን ለማመስገን ነው የማይክ ያዝኩት። ወዳችኋለሁ። ሁሌም ከጎን ነን አዶናይ። እናመሰግናለን። ያንተ የእሱ ደጋፊ በመሆናችሁ ኩራት ይሰማችሁ። ገና ከዚህም በላይ ወንድማችን ታሪክ ይሰራል። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን። እንወዳቸዋለን። እንዲህ አይነት ደጋፊ ይለያል ነው ብለን ትለያል። ወንድማችን አራት ፋሚሊ ይለያል። በመጀመሪያ እዚህ ጋር በመገኘቴ በጣም ደስ ብሎኛል። አክብሮ አዶናይ ወንድሜ ወደዚህ በመጥራቱ በጣም ደስ ያለኝ ነው እና እዚህ ጋር ማለት የምፈልገው በጣም ብዙ መምጣት የሚፈልጉ አብዛኛዎቹ ከሀገሮች ናቸው። ለነሱ በጣም ከልብ ምስጋናዬን ማቅረብ እፈልጋለሁ። ከዛ በመቀጠል አዶናይ ወንድሜ እንግዲህ በጣም ነው ደስ ያለኝ። አብዛኛውን ቃላቶች ወንድሜ ወርቀዘብ ተናግሮታል። ከምንም በላይ በጣም ደስ ብሎኛል። በጣም ከምላችሁ በላይ ማለት በጣም እየፈራሁ ነው እና በጣም ነው ደስ ያለኝ። በጣም አመሰግናለሁ አዶናይ ወንድሜ። ሁሉ ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ሁሉ ጊዜ በጣም ከኋላ የአዶናይ ፋሚሊዎች አጅቧቸው። እሺ እጅግ አድርገን እናመሰግናለን። ይህን ስሜት ሳንሰማ ፕሮግራሙን ብንዘጋው ኪሳራ ነበር አይደለ? ይሄን ሀሳብ ደግሞ ሳሚ ነው ከላይ ሆኖ ያዘዘውና እባካችሁ ለሳሚ አንዴ። እሺ በመቀጠል አዲሱን ተቋም ሶሻል ጊዜ አዶናይ ኬኩን የተወሰነ ትቀርሳላችሁ ለፎቶ። ከዛ በኋላ ግን ሙሉ የአዶናይ ፋሚሊ አራት ቤተሰብ አንተን አክብሮ እዚህ ያመሸው ከኋላ ያጅባል። የአመቱ ምርጥ ፎቶ የአዶናይ ቲክቶክ አካዳሚ ቤተሰብ የአመቱ ምርጥ ፎቶ እንዲወጣ አንፈልግ። ከኋላም እያጨበጨበ ነው ሲሰለማ ስክሪን ላይ። ስለዚህ የአመቱ ምርጥ ፎቶ እንዲወጣ መጀመሪያ ከፊት ያላችሁ ካሜራማኖች አብራችሁ ቅዱስና አዶናይ ከፋሚሊ ጋር ኬኩን ሊቆርሱ ሲሉ ፎቶ ወሰዱ።